እዩት ምን ያህላሉ እረበለው ወይ ባልሳሳት አሁን ቤተሰቦች እኔ ግብርና አዋቂ አይደለሁም እሺ እኔም እንደሚመስለኝ ከሆነ ግብርና የምታውቁ ሰዎች አሁን ምንድነው መታለብ ነው የሚባለው ሊታለቡ ነው መሰለኝ አይታችኋል ጡታቸው ወተት በጣም ብዙ አላቸው ዋው ገበሬውን አያችሁት ሄሎ ስፕራከን ፍራንሴስ ስፕራከን ፍራንሴስ France vous parlez français 9 OK OK እኔም እኮ ጀርመንኛ አልችልም ፈረንሳይኛ ነው የምችለው በቃ እንዲያው አይ non bonjour vous allez bien እንዴት ዋው ቤተሰብ ምን ያህላሉ ዋው ወይኔናት ወይ ወዴት ነው የምትሄጂው? አዎ ትልትላት አሊል ኦኬ አያችሁ ደግ ሰው ነው ባካችሁ ሜላ ኦኬ ወተት ሊታለቡ ነው ቤተሰቦች ወይ አንድ አጋጣሚ ደግሞ እድለኛ ነኝ አድማጭ ተመልካቾቻችን የቀጥታ ስርጭታችን ከዚህ ከስዊዘርላንድ ሀገር ነው ያለ ነው እንግዲህ ያው ስዊዘርላንድ ከብቶች ምን እንደሚያሉ ሄሎ ምን እንደሚያሉ እንግዲህ መመልከት እንችላለን ወተት ሊታለቡ ነው ምን ያህላሉ በጌታ ይኸው ጡታቸው ራሱ ሞልቷል ወተት ናመት ተጠጣ አቤት ምን አለበት አሁን እስቲ ሊጠይቃቸው ወተት ይሸጣላችሁ ልበላችሁ ወይኔ አረ ቤተሰብ ባክ ላይ ካርክ ኮፒሊንግ አርክ ወይኔ እንግሊዘኛ ይሄ ባወራው እንግሊዘኛን ባወራው ሲስ ወተት ተጠጣ በደንብ ባወራ እሺ እስቲ ቆይ አሁን ቃስ እዚህ ሀገር ምን መሰላችሁ ቤተሰብ ውጭ ሀገር ስትመጣ እንደኛ ሀገር ቶሎ ብለህ ዘው ብለህ አትገባም ይቅርታ ይቻላል ወይ ቃስ አሁን ሰውየው ወደደኝ ቀልቤ ወደደው አይገርማችሁ በቃ አየ እኔ ወደኛል ሰው ወደኛል ስለ እንደዚህ አይደለም ይሄ በጣም ትልቅ ነው ያው ሊታለቡ ነው እስቲ የሚጠጣ ደግሞ ካለ ጠጣ ቢሉ ምን አለበት ወተት ዋው አረ ቤተሰቦች ተመልከቱ የፈረንጆችን የሥራ ልምድ ተመልከቱ ኢትዮጵያኖች ከመሬ ነው ላቸዋለሁ የሥራ ልምድ ተመልከቱ ቦቲው ራሱ ምን ያህላል ቦቲው ተመልከቱት ቦቲው ራሱ ምን ያህላል ግም ተመልከቱ የሥራ ልምድ የስዊዘርላንድ የሥራ ልምድ እስቲ ላናግራችሁ እንግዲህ አድማጭ ተመልካቾቻችን አሁን ያለለው ስዊዘርላንድ ሀገር ያለለው በአጋጣሚ ሆኖ ወደዚህ ቦታ ብቅ ብያለሁ እና እንግዲህ ስዊዘርላንድ ስመጣ ትልቁ ነገር ሰዎች ሲናገር በተተና ማድረግ ይችላል ወይ ይሄን ልጠይቅ ብለን መጠየቅ መልካም ነው ስለዚህ ጠይቂያቸው ገበሬዎቹ ናና ውስጥ ተመልከታሉኝ እዚህ ሀገር ነዋሪ ነኝ እና እየተሽከረከርኩ ያያየው ነው ስላቸው ምንም ችግር የለም ብለውኛል አሁን ስጠይቀው ገበሬው ምን ብሎኛል የወተት የሚታለቡበት ሰዓት ነው ስለዚህ አሁን ወተት ሊታለቡ ከበሉ በኋላ ግን ወተታቸውን ይታለባሉ ማለት ነው እና ድንቅ ነገር ነው ይሄን ሳስብ ምን አለበት ሀገራችን ኢትዮጵያ እንደዚህ አይነት ከብቶች ገብተው አካገራችን ከብቶች ጋር ተዳልቀው እንደዚህ አይነት የሚያማምሩ ብዙ ወተት የሚሰጡ
የሚሰጡ ላሞች በሀገሮቻችን ላይ እንደዚህ አይነት ጅምር እየተሰራ ነው ግን የበለጠ ቢሰራ ጥሩ ነው ብዬ አስባለሁ እንግዲህ አብራችሁ ተከተሉኝ ያለውት ስዊዘርላንድ ትንሽ የስዊዘርላንድ ገጠር ቤት ውስጥ ነው ያለውት በብዛት እንትን አለ ዝምብ ምናምን አለ ዝምብ አለ ግን ከመሬላቸዋለሁ የነሱ ከብቶቹ ከሚወጣው ጠረን በጣም ኢትዮጵያን የሚያሳውሰኝ በዚህ አጋጣሚ ደግሞ ምናልባት አገር የመለሱኝ ብል ደግሞ ሌላ ነገር የለም አብራችሁ ቆዩ ነው እንግዲህ አድማጭ ተመልካቾቻችን አሁን ሴትዮዋ ያደረገችው ያለው የበሬዎቿን የወይላሚቷን ጭራ እያሰረች ነው የሚገርም ነገር ነው እንግዲህ አዲስ አበባ ላይ ተወለድኩት ስለ ግብርና በፍጹም ማቀሰው አይደለም እና በአጋጣሚ ሆኖ ነው የስዊስን ገጠሮችን አጋጣሚ ገብቼ ነን ያያውት ስለዚህ አሁን የምን ሰነ ስርዓት ሊፈጸም እንደሆነ የምታውቁት ከሆነ ምናልባት ከገጠር ሆናችሁ የምትከታተሉ ወይ ደግሞ ገጠር ቤተሰቦች ያላችሁ ሰዎች ለእናንተ አዲስ አይሆንም ግን ያው አሁን ከዚህ በኋላ ወተታቸውን የሚሰጡበት ጊዜ ነው ማለት የሚታለቡበት ሰዓት ነው እንግዲህ አብራችሁ ቆዩ የበታስረከሳችን ከዚህ ከስዊዘርላንድ ከትንሿ ከተማ ገጠርማ ቦታ ነው ያለው ሰዎቹ በጣም ደጎች ናቸው ገብተህ መቅረት ትችላለህ ብለውኛል እንግዲህ ያው መስሎ ምን እንደሚበሉ ወተታቸው እንዴት እንደሚታለቡ እያየን ነው እንግዲህ በኤሌክትሪክ ነው ወተቷን የምትታለበው ሰውየው ደግሞ የተቀመጠበትን ወንበር ስመለከቷት በጣም አነስ ያለች ወንበር ናት በጣም ቀለል አድርገው ነው ሌላው ደግሞ ጭራው የታሰረበት ምክንያት ሰውየው በሚያለምበት ጊዜ ጭራው እንዳትገረፍ ነው እንደገርፋት እና ለመጀመሪያ ጊዜ እንግዲህ ወደ ይሄ ማሽኑ ወደ ጡቷ ሲገባ ትንሽ ታስቸግራለች ከዛ በኋላ በቃ ወተቷን ትሰጣለች ማለት ነው እንደው እስቲ ትንሽ ወተቱ ያስቀምሱ ይጠይቃቸዋለች You drink milk, this? Yeah. After? That's no problem. No problem. Good, yes? Yes, it's warm. Warm? It's warm, not pasteurized. Oh, yes, Not- yes. It's the nature. Nature, yeah. Nature milk. You sell this? I can buy here? Yes. Okay. 1 liter, okay for me? Yeah, you have Twins? You have no. Yes, that's no problem. We can make that. Okay. አርማይ ተመልካቾቻችን ያለነው ሀገረ ስዊዘርላንድ ነው እንግዲህ ዛሬ ወተት ልገዛ ነው እንደምጠየቁት ወተቱን መግዛት ይችላል ስለ አው መግዛት ቃል ነው ያለኝ አው እና በጣም ይሞቃል አለ ይሞቃል ምንም አይነት ኬሚካል የለውም ለጤና ጥሩ ነው ብሎኛል እና ይሰጠኛል ቤተሰብ ወተት እንጠጣ ነው ወተት እንጠጣ ነው በጣም ድለኛ ነኝ በኮዳ ወይኔ ቤተሰቦች መጣ ነው ከበሬ ነው ላችኋለሁ
አድማጭ ተመልካቾቻችን እንግዲህ ወተትም ልጠጣ ነው የስዊስ ወተት ትኩስ ወተት ነው እንግዲህ ሴትዮዋ በነፃ ነው የምትሰጠኝ ወይ ትሸጥልኛለች አላውቅም ይሄው ያገራችንም ኩባያ ነው የምታዩት ዋው ተመስገን ነው እንደዚህ ነው ሰው ይደደ ማለት ነው ያከሽን አድማጭ ተመልካቾቻችን የመጀመሪያ ጊዜ ምንም አይነት ኬሚካል የሌለው ትኩስ ወተት ነው የጠጣሁት ያለሁት በጣም ተደስቻለሁ ምን ያህል ዋጋው እንደሆነ ባላቅም ግን ትኩስ የስዊዘርላንድ ምንም አይነት ኬሚካል ያልተጨመረበት ጡጦ መጠጣ ነው የመሰለኝ እንግዲህ ወደ ስዊዘርላንድ ስትመጡ ከሚገርማችሁ የስዊዘርላንድ ገጠሪዎች እንዳልኳችሁ የኛ ንግግር ወሳኝነት ነው እኔ መጀመሪያ ወደዚህ ወደ ገጠር አካባቢ ስመጣ መጀመሪያ ማደርገው መሳቅ ነው ፈገግታ ነው ማሳያቸው ፈረንጆቹ ፈገግ ስትሉላቸው ወይም ደግሞ ሄሎ ቦንጆር ስትሏቸው ሰላም ናችሁ ስትሏቸው ቀስ ብላችሁ ነው መሄድ ያለባችሁ ቀስ አሁን በጣም ስለተዋደድን ይሄው ትኩስ ወተት ይሄን ወተት በሱፐር ማርኬት የምታገኙት አይደለም ንጹህ ወተት ነው ፓስተራላይዝ ያተደረገበትም ኬሚካል አልተጨመረበትም ሙሉ በሙሉ እኔ በጣም እድለኛ ነኝ የስዊስ ወተት ስዊስ ወተቷን በጣም በተራሮች ላይ የማያቸው የስዊስ ላሞች ሁሉ ቀን ይናፍቁኛል ከመሬ ነው ላችኋለሁ በጣም ላሞቹ በጣም ይናፍቁኛል እዚህ ሀገር ስመጣ ከብቶቹን በስዊስ ተራሮች ላይ ስመለከታቸው በጣም ነው የምገረመው የምደነቀው እና አጋጣሚም ሆኖ ስለዚህ ወተት በዩቲዩብ ቻናል ላይ የሰራውት አለ ሲሳይ መንግስቱ ብላችሁ ስለ ስዊዘርላንድ የወተት ምርት የሰራውት ቪዲዮ አለ እዛም ከፈለጋችሁ ገብታችሁ ማየት ትችላላችሁ በተረፈ እንግዲህ የስዊስን ወተት ትክክለኛ ወተት እየተጎነጨው ወደ ተራራው ላይ ወጣለው እንግዲህ እናንተም ደግሞ ከኔ ጋር አብራችሁ ስለቆያችሁ በጣም እናመሰግናለን አሁን ወደ ተለመደው ወደ ጫካ ቤታችን እንሄዳለን ከፍለን ነው የምንሄደው ይሄን ቪዲዮ የምትወዱት ከሆነ ላይክ ሼር ሰብስክራይብ በማድረግ ደግሞ እንድትተባበሩን ስለጠይቃለሁ ወደ አገራችን በነሱ ሲስተም በነሱ አይነት ከነሱ ዕውቀት ብንወስድ ከነሱ የሥራ ልምድ ብንወስድ የስዊስ ላሞች ምን ያህል ትልቆች እንደሆነ አይታችኋል ስለዚህ ኢትዮጵያኖች ከፈረንጆች ልንማር የምንችለው ስራ ማክበር ነው ስለዚህ እንኳን ወደ ስዊዘርላንድ በሰላም መጣችሁ በጣም ደስተኛ ነኝ እምወዳትን የስዊስን ላም ተራራ ላይ ብቻ ሳይሆን እዚህም ስላየዋት በጣም ደስ ብሎኛል መልካም ቆይታ እንግዲህ ገበሬው በነፃ አይነት ሰጥቶኛል ሁለተኛም መስወር ይችላል ብሎኛል ይሄን በነፃ ላይ ሰጠኝ ይሄኛው በጣም ትክክለኛ የስዊስ ፎርማጆ ነው የአይብ ውጤት ማለት ነው ይሄንን 10 ዩሮ ነው የከፈልኩት ቤተሰብ ይሄንን ከፍለ ምንድነው ከፍያለሁ እነዚህን በዚህ ውስጥ ያለው ግን አልከፈልኩም ስለዚህ በነፃ ጠጣ ብሎኛል ቤተሰቦች ወተቱ ሙሉ ለሙሉ ነጭ አይደለም የሆነ ቅባቱ ይታያቸዋል እዚህ ላይ ድፍድፍ ነገር ይታያል አሁን ነው እንትን ያለው ምንድነው አሁን የተቀዳው ስለዚህ ብዙ ወደ ተራራ ስለምወጣ ስለሚጠቅመኝ ግዴታ በጠጣው ጥሩ ነው ልደግም ነው አንድ ልድገም አይመስላችሁም ቤተሰብ በቀላል አይገኝም የወተት vielen Dank vielen Dank አድማጭ ተመልካቾቻችን እንግዲህ የስዊስ ትክክለኛ ወተት ምንም አይነት የሱፐር ማርኬት ኬሚካል የሌለውን በዚህ በአገረ ስዊዘርላንድ በገጠሩ አካባቢ የተዟዟርኩኝ ይሄው አግቻለሁ
እና በጣም አመሰግናለሁ መልካም ቆይታ ቤተሰቦች ከሰውየው ጋር አትግባባንም ወሰደው ነው የሚለኝ ኦፕል ኦፕል ኦኬ አቋለው ግን ወሰደው ቢለኝ ጥሩ ነበር ዋው ጉድ ምን አረጋለ ቢግ ቤተሰቦች አቤት ሽታው የተለየ ነው በምን ንግባባ እኔ ብቻዬ ምን አረጋዋለሁ ይሄን ወይ ጌታዬ ከመር እኮ ነው የምላችሁ ግን እኔ አንዳንድ ጊዜ አድማጮች ከመሬ ነው እሺ መልሰዋለሁ ከመሬ ነው እኔ አንዳንድ ጊዜ የቤተሰብ ምርቃት በጣም አምናለሁና አባቴ ምን ይለኝ ነበር እናትና አባቶቼ ሲሳይ ሰው በሄድክበት ሁሉ ይውደድ ይሉኝ ነበርና ለካስ ትክክል ነው እናትና አባቶቻችን ሰው ይደዳችሁ ካሉ እውነት ነው ሰውየው በነፃ ነው የሰጠኝ ቤተሰብ ዋው አድማጭ ተመልካቾቻችን የዛሬ ዝግጅታችን በዚህ ይመስላል ትልቅ ነገር ነው ከስዊስ የተማርኩት ትልቁ ነገር ስዊሶች ስራ አክባሪዎች በኔ በኩል እንዳየዋቸው ሰውየው ምንም ነገር ያስከፈለኝ የለም መልካምን ወተት ሰጠኝ አይብም ሊሰጠኝ ነበር በጣም ትልቅ ነው ስለማልጨርሰው ትቼዋለሁ እርግጠኛ ነኝ በሚቀጥለው እዚህ አካባቢ መጣና የነሱን ደግሞ የስራ በሚቀጥለው እዚህ አካባቢ መጥቼ የነሱን የስራ ልምድ አካፍላቸዋለሁ ኢንተርቪው ያደርጋቸዋለሁ በጣም ጥሩ ሰዎች ናቸው በሚቀጥለው ፕሮግራማችን ግብርና በስዊዘርላንድ የከብት ግብርና ማደለብ ምን ይመስላል የሚለውን አብረን በሚቀጥለው ቪዲዮ በሌላ ቀን ተመልሼ እመጣለሁ አድራሻቸውን ወስጄዋለሁ እናመሰግናለን አድማጭ ተመልካቾቻችን ይሄን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ በማድረግ እንድትተባበሩ እጠይቃለሁ ሁላችሁንም አመሰግናችኋለሁ